በክርስቲያኖችና በእስልምና መካከል ያለው ሰፊ ልዩነት በዚህ በአንድ ሴንቴንስ በአንድ አረፍተ ነገር የተያዘ ነው። እኛ ምንድነው የምንለው? ኢየሱስ ያድናል ነው የምንለው። እነሱስ ምንድነው የሚሉት? አላህ ይገላል ነው የሚሉት። ታዲያ ወዳጄ የሚገል ነው የሚያድን ይሻላል? የትኛው ይሻላል? ምርጫው ያንተ ነው። እስልምና ይኸው አላህ ይገላል እያሉ ነው። እኛ ክርስቲያኖች ደግሞ ምንድነው የምንለው? ኢየሱስ ያድናል ነው የምንለው። አንድም ቀን ይገላል ሲሉስ ተሰምቶ አይታወቁም አሉ። አዎ አንልም። ለምን እንላለን እንዴ? መሞት እኮ የሚታወቅ ነገር ነው። ምንም እኮ አዲስ ነገር አይደለም። ሰዎች ይሞታሉ፣ ሰው ይወለዳል፣ ይሞታል። አዲስ ነገር አይደለም። በእርግጠኝነት ከ100 ዓመት በኋላ ሁላችንም፣ እኔም የለውም፣ ካሜራማንም የለም፣ እናንተም የላችሁም፣ አቡ ሃይደርም የለም፣ ማንም የለም፣ ሁላችንም እንሞታለን። አዲስ ጄኔሬሽን ይመጣል። ስለዚህ እኛ ኢየሱስ ያድናል የምንለው ለምንድን ነው? ሰው ሁሉ ሟች ስለሆነ ነው። ሰው ሁሉ ሟች ስለሆነ ኢየሱስ ያድናል ብለን እንናገራለን። ተመልከቱ፣ በተለይ ሙስሊሞች፣ እውነትን ማወቅ የምትፈልጉ ሙስሊሞች በደንብ ስሙኝ። መሞታችሁ አይቀርም፣ ትሞታላችሁ። ወይም በአደጋ ወይም በህመም በተለያየ መንገድ ትሞታላችሁ። አዋቂውም የማያውቀውም ወንዱም ሴቱም ሀብታሙም ድሃውም እንደሚሞት እርግጠኛ ነው። በጣም እርግጠኛ ነው። ታዲያ እንደዚህ 100% እርግጠኛ በሆንበት ነገር ላይ መጥቼ ትሞታለህ ብለህ ምን ይገርማል? ምን ይደንቃል? የሚገርመው ከሞት በኋላ ግን ህይወት አለ፣ የሚያድን አለ፣ የዘላለም ህይወት አለ የሚለው ንግግር ስለ አዳኙ ማውራት ግን እሱ ያስገርማል፣ ያስደንቃል። ደግሞም ለሰዎችም የኔ ምስራች መናገር አስፈላጊ ነገር ነው። ሰባኪዎቻችን ሁሌም ሲሰብኩ ኢየሱስ ያድናል ይላሉ። ይገድላል ሲሉ ሰምተን አናቅም አንድም ቀን። ኧረ አላህ ይገድላል ነው እኛ ደግሞ የምንለው። ያልገባቸው ሰዎች እንዴት ይላሉ? ጌታ ያድናል እንጂ እንዴት ይገድላል? እና ማን ነው የሚገድለው? ሰይጣን ነው ይላሉ። እርግጠኛ ናችሁ? አዎ ጥሩ። ሰይጣን የገደለው መዳኑንና መኖሩን አምላክ የፈለገለትን ሰው ነው ወይስ አይደለም ነው ጥያቄው። የሰውየውን መኖር አምላክ ፈልጎለት ከነበር ሰይጣን መጥቶ ከገደለው በሰውየው ላይ ኃይል ያለው አምላክ ሳይሆን ማን ሆነ? ሰይጣን ሆነ ማለት ነው። ስለዚህ ሊመለክ የሚገባው ሰይጣን ነው። አይ መጀመሪያውኑ አምላክ እንዲጎዳ እንዲገደል ፈቅዶ ነበር ከተባለስ ሰይጣን ሰበብ ሆነ እንጂ ጉዳት ከሱ ዘንድ ሊመጣ አይችልም። ስለዚህ እንደኛ ሙስሊሞች እምነት ሰዎችን የሚያድን ብቻ ሳይሆን ጌታ አላህ የሚገድልም እርሱ ብቻ። ወደዚህ ዓለም ስንመጣ ያለሱ ውሳኔ ያለሱ ፍቃድ እንዳልተወለድን እንዳልመጣን ሁላ ይሄንን ዓለም ስንሰናበትም ያለሱ ውሳኔ አንሞት። ማንኛይቷም ነፍስ ሕያው የተደረገችው በጌታ አላህ እንደሆነ ሁላ ምትሞተውም በሱ ውሳኔ ነው። ጥቅምም ጉዳትም ሚነላህ ከአላህ ብቻ ነው የምንለው። እስቲ ኢየሱስ ይገድላል ይበሉ። አይችሉም። ቃሉም ላይ የለም፣ እነሱም አላሉም። ያው ያንተን ቀልብ የሚስበው ሁሌ የሚማርከው ያድናል ስለሆነ ብቻ ነው። መግደል ካልቻለ ማዳኑን እንዴት ቻለ ታዲያ? ይገድላል። የኛ ጌታ ግን ራሱ እንደነገረ ሁወ الذي يحيي ويميت ሕያው ያደርጋልም ይገድላልም ነው። ማዳን ሕያው ማድረግ ብቻ ሳይሆን መግደልም የሱ ስልጣን ነው።